ሰላም ውድና የተከበራችሁ የመሶብ ወርቅ ፊልም ፕሮዳክሽን እንዲሁም የዩቲዩብ ቻናል ተከታታዮች ዛሬ ለየት ያለ ፕሮግራም ይዘን ወደ እናንተ መተናል። ሁሌም አዲስና ልዩ ነገር ይዞ መምጣት የማይሰለቸው መሶብ ወርቅ ፊልም ፕሮዳክሽን መሶብ የኪነ ጥበብ ቡድን ሲል ከሰየማቸው ልጆች ጋር አንድ ላይ በመሆን ዛሬ እሁድ ታህሳስ 26 በህዳሴ ሲኒማና ቲያትር በአቃቃሊቲ በ08 ወረዳ ላይ የሚገርም ተአምር የሆነ እጅግ በጣም ብዙ አዝናኝና አስደሳች የሆኑ ነገሮችን የያዘ ታላቅ የሥነ ጽሑፍ ምሽት አዘጋጅቶ ዛሬ ወደ እናንተ ያደርሳል። በዚህም የሥነ ጽሑፍ ምሽት ላይ ሙዚቃዎች፣ ግጥሞች፣ ቲያትሮች፣ የተለያዩ ሞኖሎጎች ሁሉንም አቀፍ የያዘ ፕሮግራም ወደ እናንተ ይዞላችሁ ቀርቧል። ዛሬ በሚገርም ሁኔታ አስገራሚ ቆይታ ይኖረናል የሚል እምነት አለን። መሶብ ወርቅ ፊልም ፕሮዳክሽንን እንዲሁም መሶብ ወርቅ ዩቲዩብ ቻናልን ሰብስክራይብ አድርገው ቤተሰብ ይሁኑ። መልካም እዚህ መሰባሰባችን አጥንታቸውን ደማቸውን ለግሰው ጥንት አባቶቻችን ዋጋ የከፈሉላት እምዬ ቅድስት ኢትዮጵያ ናት። እሺ፣ አመሰግናለሁ። ያው አብዛኛውን ነገር ወንድሜ ስለተናገረው ብዙ ነገር መናገር አያስፈልግም። ከሁሉ በላይ ግን እንኳን ለዚህ ቀን ሁላችሁንም እንኳን አደረሳችሁ ማለት እፈልጋለሁ። እዚህ የተገኛችሁ የኪነ ጥበብ አባላት፣ ወላጆች፣ እህቶች፣ ወንድሞች እንኳን ለዚህ ቀን አደረሳችሁ አደረሰን እላለሁ። እሱም ሲያጣ እንደሚመለስ አውቃለሁ። ባይገርማችሁ አለኝ ግድግዳ ላይ ፎቶ አውየው እሱን እንኳን ሳነጋግረው ዝም አለ። የኔነቴን ባለ ሰካራም ሆኖ መሰቃየት ብቸኝነቴን ገሎ መሪ ባጣም ይወት እንዳይኖረኝ ያቋም ውዳታ ነው እንጂ I'm
ይዛት ለምን ላይ ይላለችና እንደማትመለስ ለቤረንድ ነው አውቆታል። አትመለስም ይላል ብቻ አንተን ይበቃው ብሎ ይቱኝ እኔም እንደሷ በሰካራምና ባለቅኔ መሃል እየተገኘው ጀመር። ቻ ሁላችሁንም እንወዳችኋል። አያቱ ተሰማ ድግስንማ የደግሷት በላናት እኮ ነው የምላችሁ። ከቀይ ሚሉ ካለች ከጥርሱ ሚሉ ከቅቅሉ በላናት። ደግሞ ሲገረመኝ የልጃቸው ነገር የአባቷ ምክር መስማቷ። አይ ልጃቸውማ የተባረከች የተቀደሰች ይገርማል። የኔ ልጅ አለች እንጂ እሷ ዝም ብላ የኔን ጡረታ ትጠብቅ። አፈር ትብላ። ይገርማል። እንደዚህ ማይናገር ታዲያ የእሷንስ የማታ እንጀራውን ማን ያውቃል? እንዴት እንደዚህ ይናገራሉ? የማታ ሲሳይን እግዚአብሔር ያውቃል። ተይ እባክሽ አንቺ ተይ። እንግዲህ ነገር አታምጪብኝ። አባዬ ደግሞ ጥላዬ ነበረ። ስማኝማ አባዬ ዛሬ እኮ ነው ጓደኛዬ ሚዜ ነበር። ኧረ እባክሽ እንጂ። አዎ አባዬ እነኚህ ልጅ ቅናት ቤት ያላደረግሽ አባዬ ደግሞ እንዴት በጓደኛዬ ይቀናለሁ? እኔ ማገቡኝ ብዬሻለሁ። እማትረባ ምን ትላለች እቺ? ስሚ አንቺ የዚህችን ልጅ ሀሳብ ማታስቀይራ ከሆነ እኔ የምጣለው ከእሷ ጋር ሳይሆን ከአንቺ ጋር ነግሬሻለሁ። አንቺ ሴትዮ ጨርሻለሁ። የጋሽ ተሰማልሽ በ5 በ6
የኔ ልጅ ተይው። ሰርጉንማ ለእኔና ለእናትሽ ጣይ፣ ችግር የለውም። አባትና ልጅ ምነው ልጄ ካለኝ እንደዚህ ፍንድቅድቅ አላችሁ? አልሰማሽም እንዴ ልጅ ልጅ ልትዳርልኝ ወግ ማድረግ ልታሳየኝ ነዋ። የኔ ልጅ እንደምታደርገው እሰይ እንደው አምላኬ ምን ይሳናል? ተመስገን ተመስገን። የማታ ሲሳይ ማለት ይሄን ያለ እሰይ ልጅ ነው። ተባረኪ የኔ እናትሽን ምክር ሰምተሽ የኔ ልጅ ነው። ተባረኪ የእናትሽን አዎ እኔ ጠዋት እንደው መክሬ የኔ ምክር ስሚ ብዬ መክሬ አንቺ ሴትዮ ነገር እንደው እዚህ አካባቢ ካሉ ደብራቶች መካከል አይተውት አላውቅም። በሰላም ነው? ምን እልታለሁ አባ? አዎ ከሩቅ ነበር ነው የመጣሁት። ከሩቅ ነበር ነው የመጣሁት ልጄ። ከሩቅ? አዎ ከሩቅ ነበር። መልእክት ቢጤ ይዤ መጥቼ ነው። መልእክት ቢጤ? እኮ እርሶን የተከበሩ አባት ማን ነው እኔ በር የሚልካቸው? ከፈጣሪ ዘንድ ነው። ከፈጣሪ ዘንድ ነው። ከፈጣሪ ዘንድ? እንደው የሽማግሌ ደግሞ ምን አመጣው? ምን አምጥቶታል? ቁጭ በሉ። በዛ እኮ አለ ለቱ ሰንበት ዕለት ነው መሰለኝ። ሳስተምር ቆይቼ ትንሽ ደካከመኝና ገብቼ ጋደም ምንዳም አንዳች ነገር መጥቶ ነካ ማነው ብዬ ተነስቼ ባየው ማንም የለም። ተመልሼ ጋደም ምንዳም አሁንም አንዳች ነገር መጥቶ ነካ ማነው ብዬ ተነስቼ ዳዊቴን ዳጋም አርግቼ ተመልሼ ተኛው። አሁንም አንዳች ነገር መጥቶ ነካኝ። ምነው አባ ነቀኛ በዙሳ በሰላም ነው? ስለነካኝ ነው ነካኝ። እንደዛ እኮ አለ እና ከዛ ተነስቼ መስኮቱን ከፈት ሳደርገው ወደ ነጭ ነገር ወለል ያለ። እነሱስ መልአክ ናቸው፣ አንተ ከመሃላቸው ምን ትሰራ ብለው እኔ የጋሽ ታደለ ልጅ ነኝ አለኝ። እህቴን በገዳይ የደሮበኝ ነው። እኔ የምፈልገው በፈቃዷ እንድታገባ ነው። አዎ አስገድዶኛል። በግዳጅ ልትሉኝ ነው አባ? አዎ እውነት ነው፣ አስገድዶኛል። በግዳጅ ልትሉኝ ነው። እርሶ ሰው እነዛ እኮ ለማለት አይ በግዳጅ እንዴት ብሎ የቀረበ ነው ለማለት ፈልጌ ነው። የኔ ልጅ እኔ
አግብቻለሁ። እንደው ሰው የሚቀር ይበል፣ ግን ለዚህ ነገር መብት የማወጀው ከባለቤቴ ጋር ተመካከልበት ቢሆን መልካም ነው። እኔም ከእሷ ጋር በመካከል መልካም ነው። አዎ ተመካከሉ።
Ecco!
ሳነባ እንደው ስቅበዘበዝ የመኖር ትርጉሙ ወዘናዬ ሲፈስ በዘዘት ብራና ራሴን ከትቤ በብቻነት ሕይወት ገርጥቼ ነጥቤ ስቆስል ስበሳጭ ከራሴ ጋር ስጋጭ ዘመናት አለፉ ዕለታት አለፉ። ያ ዮርዳኖስ ውሃ እንዲያ ያጫወተ በደስታ ፍስሐ ያ ከጓደኞች ጋር የፈጨው አፈር በጭቆች መካከል የሠራው መንደር ያ በጊራዶስ ባህር ቆርሰን የበላነው የእስራኤል መና ያ በጌርጌሶን መንደር የተጓዝነው ጉዞ በጥድፊያ ስንሄድ እጅህ እጄን ይዞ አንድ ጊዜ ስትወድቅ ደግሞ ስትነሳ መለሰ ስትስቅ ለቅሶውን ስትረሳ ያ ሁሉ ፈገግታ ያ ሁሉ ጨዋታ በዓይነ ሕሊናዬ የተሳለብኝ ውስጤ እንዳይጸና ልቤ ሰለለብኝ። ይሄው አነባለሁ እንሰቀሰቃለሁ በእናትነት አንጀት እናፍቅሃለሁ ትሰማኝ ይመስል እቀባጥራለሁ። አንድ አንተ ነበርከኝ ተስፋን የለገስከኝ ሐሴትን የቸርከኝ ከሐዘን መጽናኛ ከደዌ መዳኛ አንድ አንተ ነበርከኝ ጌታን መማፀኛ። ለዛች ምስኪን ቤቴ ሆናት መብራቴ ባዶነቷ ሞልቶ በአንተ የሳቅ ጩኸት ድምፅ ተተክቶ ለአንዲት ቀን እንኳን ሳትሄድ ከጎኔ አቅፌ ለመኖር ነበረ ውጥኔ። ታዲያ ምን ያደርጋል ዛሬማ ሄደሃል። ልጅሽ ውለታ ቢስ ጌታውን ሸጦታል ለገንዘብ ከርቶታል ብለው ያረዱኛል። ሴት እንዳሳደገ ባሽሙር ይነግሩኛል። እስኪ ልጠይቅህ እንደምን አስቻለ ምንም ብታጠፋ ለእኔ እኮ ልጄ ነህ የአብራኬ ክፋይ አጠገብ ስሆን አምሮብኝ የምታይ የውበት ደምግባቴ መተክ የሌለ አንተ ነህ ሕይወቴ። ሰዎች ለአንዲት ማንነቷን ትታ ሳትጎርስ አጉርሳ ሳትለብስ አልብሳ በልጇ ማንነት ብቻዋን መና ላሳደገች እናት ይሄ ምን አገባት? ለአንዲት በእንቅፋት ድንጋይ ዘውትር የምትደማ በታመመ ቁጥር ትንፋሿ ለሚያጥር የሌሊት እንቅልፉ ስጋቷ ለሆነ ጉዳቱን ስታስብ ልቧ ለታፈነ ለአንዲት ምስኪን እናት ይሄ ምን አገባት? ደግሞ ይመጣሉ ደግሞ ያረዱኛል ራሱን አጠፋ ብለው ይነግሩኛል። እስኪ ልጠይቅህ እንደምን አስቻለ ምንም ብታጠፋ ለእኔ እኮ ልጄ ነህ የአብራኬ ክፋይ አጠገብ ስሆን አምሮብኝ የምታይ የውበት ደምግባቴ መተክ የሌለ አንተ ነህ ሕይወቴ። ሰዎች ለአንዲት ማንነቷን ትታ ሳትጎርስ አጉርሳ ሳትለብስ አልብሳ በልጇ ማንነት ብቻዋን መንና ያሳደገች እናት የልጇ ሞት ማለት እንዴት እንደሚያደርግ እንዴት እንደሚያማት እኔ እንድታምኑኝ ማርያምን ጠይቋት ትነግራችኋለች። ከዓይኗ ርቆ ጎሎ አብሏታል። እናም የህመሟ ብዛት ዝም ካላስባላት የልቧ መሰበር ስለቱ ከተዋት ትነግራችኋለች። ሄዳችሁ ጠይቋት። እኔ ግን ይበቃል በቃ እኔ ተውኝ፣ ብቻዬን ልተክዝ ብቻዬን ልሰክሰክ አደራ ለምን አትበሉኝ፣ በቃ አትነዝንዙኝ። እንዲያው አነባለሁ ቁነጠነጣለሁ ከሰው ተነጥዬ በቤት የመቃብር ቁነጠነጣለሁ። ምክንያት እናት የምትኖረው በልጇ ውስጥ ነው። እግዚአብሔር ይስጥልን። ናፍያ ኢትዮጵያ ናት እኮ ለሁሉም መሰረት
ነፍሴን ከነፍስ አጣምረ ዓለም ጥግ ላይ ያኖርከው ሩብ ጉዳይ የሳምከኝ ልጅ ጥበቡን ሄድ ተማርከው እውነት ከንፈርህ እጅግ ልዩ ነው የሚንት ጠረን ታድሏል ሰሞኑን የሳምከው ጉንጪ አየር ማስገባት ጀምሯል በሩብህ እንዲሆነ የጉንጬ ከንፈር ጥጉ በሙሉ ቢሆን ኖሮማ ልቤና ነፍሴ ተማክረው እኔን ጥለው ይባረሩ ዓለሜ ለካንስ የመልሳም ጥበብ እጅጉን እጅግ ተራቋል በሜንት ጠረን ታጅቦ በሩብ ጉዳይ ልብ ይሰልባል ቆይ የሚሄድበት ጎዳና ጠረኑ በሜንቴ ናኘው ንፋሱንም ልክ እንደኔ ሩብ ጉዳይ ስመኸው ነው የምጠጣው የእግዜር ውሃ ጣም መልኩ ተቀይሯል ግድ የለህም አትደብቀኝ ውሃውንም ስመኸዋል ከሳሙስ ሳይቀር እንደዚህ ነው ለስለስ አርጎ ሸረፍ አርጎ መዓዛ ጠረን ደባልቆ በከንፈር አብሾ ልኮ እንዲህ ነችና ሩብ ጉዳይ ወፈፍ አረገኝ እኮ እና ከሳምከኝ በኋላ ለሩብ ጉዳይ እጅ ሰጠው ሰዓቱ ሙሉ ሆኖ እንኳን ሩብ ጉዳይ ነው እላለሁ የጉንጬን የከንፈሬን ጥግ በእጄ ዳብሳለሁ የዳበስኩበትን እጄን ሩብ ጉዳይ ስመዋለሁ ወይ ጣጣዬ ወይ መከራ ዓለሜ ግድ የለህም ልለምን ግድ የለህም ተለመኔ አንድ ያጣላል ወዳጅ ሩብ ጉዳይ ከመሳሌ ሳሚት ይለናል ሰለሞን ሳለ አመሰግናለሁ ብዙ ጊዜ ታክሲ ላይ ምናምን ስትሳፈሩ ማስቲካ ምናምን ይዘው የሚመጡ ትንንሽ ልጆች አሉ አይደል አጋጥሞት ነው ትልልቆቹ ማስቲካ ግዛኝ ሶፍት ግዛኝ ምናምን እንባላለን አይደል እና ማስቲካ አለ የሚል ግጥም አለ እሷን ብዬ እወርዳለሁ ማለት ነው ወደ ቤት ልመለስ ልሳፈር ነበረ መሃል አዲስ አበባ ድንገት ሳላስበው የአንዲት ሕፃን ድምፅ ከጆሮዬ ገባ ማስቲካ አለ አትገዛኝም አባት ብሬን ሞላልቼ ምሳዬን ልብላባት ደሞ እኮ ይጣፍጣል አትገዛኝም አባት ደግማ ጠየቀችኝ እንዲህ ስል ጠየቅኳት ቀምሰሽ ታውቂያለሽ ያዝሽውን ዕቃ ይጣፍጥ አይጣፍጥ ይሄኛው ማስቲካ ቀምሼማ አላውቅም ያው እኔ ባላውቅም መጣፈጡ አይቀር ብላ ፈገግ አለች ፈገግታዋ ያምራል በጨቅላ ፊቷ ላይ የትልቅ አሮጊት ማርያት ተከምሯል ፀጉሯ ተጣፎ በውዳቂ ላስቲክ ለውቡ ተይዟል በቃ እኔ እከፍላለሁ አንዱን ቅመሽ እስኪ ብዬ ስናገራት መቅመሱን ፈልጋ ማመኑ ከበዳት አትፍሪ እከፍላለሁ ብዬ ተናግሬ ካፌ ሳልጨርሰው ወደ አፏ ከተተች ማስቲካውን ይዘው በልጅነት ዓለም ቀምሳ ማታውቀውን ልሸት የተነሳች ይቺ ምስኪን ሕፃን ማስቲካ አለ ብትል ማነው ጆሮ የሚጠልቅ የዚህች ዓለም ችግር አንዱ ሰው ነው ሌላው ቀምሶ ማያውቀውን ስቆ እያቀረበ ሁሉ ሰው ተራበ ሰሚ ባታገኝም ጩኸቷ ቀጠለ ማስቲካ አለ በሴትነቴ የምኮራ የሚሰማኝ ሉዓላዊነት ውስጤን የማነበው በጥሩ ማንነት ተፈጥሮን የማደቅ በተሰጠኝ ጸጋ በአብሮነት የማመን ጥላቻን መዋጋ የሴት ልጅ ስትል ስድባ ይምሰል ሴት ነች ለመፈጠር ምክንያት ዋጋ የምትከፍልለት ሴት ነኝ ያውም የሴት ልጅ የዛች ልጅና የምትኖር በትዕግስት የተፈጥሮን ቀመር በውስጤ ማሰላ በልዩ ፍጥረቴ ደስታዬን ማሟላ ልክ እንደ ፀሐይ ማበራ በፍቅር የማምን ሰው ከሌለኝ ባዶነት የሚሰማኝ የሴት ልጅ ስትል ስድብ አይምሰል ሴት ነች ደስታ ህይወት ፍቅርን ሁሌ የምታድለን ሴት ነኝ ያውም የሴት ልጅ የዛች ጀግናዋ ደስታን የምታድል በሀብት ማማ ላይ ብትኖር በግርማነት ምንም ነህ ካለ ሴት ተረዳው በእውነት ጎደሎህን የምትሞላ ነውርህን የምትሸፍን ህመምህን ወስዳ መናዋን የምትሰጥህ ሴት ነች ይህን ሁሉ መከራ የምትጋፈጥልን ለኑሮ የማታጣ ዘዴ የምትኖር በመላ ለኑሮ ቀዳዳ የምትሸፍን ጎደሎ የምትሞላ ለኑሮ ፋና ነች ደስታን የምታሟላ ሴት ነኝ ያውም የሴት ልጅ የዛች የጀግናዋ የምትወድ ልማትን በማህፀን ስትኖር የምትንፋቀቀው የምትበላውን ምግብ መብላት እያማራት
ተወልደህ በለጋ ዕድሜ እንዳይበላ አውሬ እንዳይፈጅ እሳት እንዳትገባ ውሃ ስትጠነቀቅልህ የምትውል በትዕግስት አድገህ እንዳትበላሽ ከመጥፎ ጓደኛ የምታሸሽህ እንዳታመሽ ብላ ክፉ እንዳያጋጥምህ ምክሯን የምትለግስህ አግብተህ ቤተሰብ መስርተህ ማየት የምትናፍቅ ከሕይወት ጉዞ ሁሌም የማትርቅ የእናትን ዋጋ ማን ከፍሎ ጨርቅ ሁሌም ለሕይወት ዋስትናና ዘብ ነው። ሴት ነኝ ያውም የሴት ልጅ የዛች የጀግናዋ ስቃይን የምታርቅ ሴት ነኝ እህት ሚስትና እናት ፈጣሪ በሰጠኝ ጸጋ ሁሌም የምደሰት እቤቱ ያለችው ሚስቱን እንኳን ረስቶ በሱሪ ተጣብቃ ድንገት ያያትን እንዲሁ ለጨዋታ ላፍ እንኳን በማይቀር ሲላከፍ ይውላል ይችላልያችን። ታዲያ ግን አንድ ቀን እንዲህ በመንገድ ላይ የሚገርም ዳሌ ሲንጎማለል ጋር ድንገት ተነሳና የለከፋ አምሩ ዳሌዋን በማየት አይኖቹ ተብሏሉ። ያለመደበት ፈራ ተባ እያለ ዳሌዋን ለመንካት ዝግጅት ላይ ሳለ ባላሰበው ቡጢ ጥርሱ ተሰበረ። ለካስ ፍቅረኛዋ ከኋላው ነበረ። አመሰግናለሁ። ያሜታ ጊዜ ይሰኛል። እምባምባ ይለኛል ይተናነቀኛል እምባ ምን አባቱ ላይሻር አፎቱ ሳቅሳቅም ይለኛል ስቆ ላይ ስጥርሴ ዳግም ላይ ዋሃድ ያ ስጋና ነፍሴ የሰሜን ሹሩቤ ትንሿ ነበልባል በፍቅር ያበድኩልሽ ኤርትራዊት ጉብል በዘንባቦች ጥላ አሰብ ማይተመናይ ሰንበል ኪራቦሎ ያን ምጽዋ ስናይ ከዕዳጋ ሐሙስ ከአክርያ መንደር አስመራን ስናካል ስናብድ በፍቅር እንደዛ ያደነኳት ያችን ውድ ሮማን የገላዋ ጠረን የሚያስንቅ ናርዶስን ቦርሳዋን በገነት የመሰልኩላትን ጥርሷን በኃያል ጦር የሰየምኩላትን አንድ ልንሆነው ብዬ ያልኩላትን ቤተሰብ ልሆናት ጥቂት የቀራትን እሷን አስረስተሽ ካንቺ ያጣበቅሽኝ በምን ተአምር ነው በምን ገዝተሽኝ? ግዝቴስ እሷ ነች። አዎ ግዝቴስ እሷ ነች። ጠረኗ የቀረኝ ታዲያ ካንቺ ፍቅር ምንድን ነው ያለ? እንደሷ አትታመኝ እንደሷ አትወጂ ልለይሽ ብነሳ በእንባ አትሸኝ። ምናልባት ነው ይሁን በሞት መለየቴ ያገኘሁት መስሎኝ ፍቅርሽን ማጣቴ መሰዋትሽ ይሁን አንድያ ነፍስሽን እንደዛ ምትወጃት ጣፋጭ ሕይወትሽን ለነገሩ ቢሆን ልቡ ለወደደው ከሕይወቱ ውጭ የሰው ልጅ ለሌላው ምንም ይሰጠዋለሁ። እኔ ግን አንቺ የኔ ሰሜናዊት በደኔ ከሮማን ነፍሴ ካንቺ ቅሪት የቀረልሽ ፍቅሬ ሁሌም እወድሻለሁ። በትዝታሽ ሆኜ እንኳንና መሞት እኖርልሻለሁ። አመሰግናለሁ። ደረቱ ቢሰፋ ኪሱን ተደግፈች ተስማማች በሰዓት ገለዋን ተመነች። እሱ ለስሜቱ እሷ ብሩን ብላ ሕይወትን ጀመረች ሽጣ ድንግልገላ ገባች ገንዘብ አይታ ሰጠች አውላልቃ ጉልበቱ ፈትኗት ብትላ እንዴ ይብቃ ወደሽ ገብተሽ አላት አልቻለም ያብቃ ለሷ እንባ ለሱ ደስታ ለሊቷም ረዘመች ሁለት ስሜት አይታ ይንጋ ነጋ ተመስገን ነጋልኝ ምን ይሳንህና ብላ ለመነሳት ስትል አንዴ ቀና ደቃለች መጠጥ እንደጠጣች ትንገዳገዳለች። ወይ ብሩስ በቀረብኝ ባልገባሁኝ አለች። ያው ዛሬ ቀኑ እሁድ አይደል ጊዜ ላንመልሰው ብንል ዓርብ ጠዋት በላውን ተመለስ የማይሆነው ላይሆን ራስን ማርከም ነው ቃላትን ማርከስ ልካለው። እናም ጊዜያት ነጎዱ መቸርቸር ጀመረች ገላውን በይፋ ታጫርተው ጀመር ፖስቸሯ ለጥፋ ስትል ዛሬ ካንተ ስትል ቀን መጣለው ትንከባከባለች ሁሉ ሰው እንዳለው
ሂሳብ ስትል ቀድማ ገሏን ሳይበላ ቀንም ትሰራለች በስሜት ገንፍላ በስሜት ገንፍላ በስሜት ገንፍላ በስሜት ገንፍላ ከዕለታት አንድ ቀን ዱብዳ ወለደ። ጸንሰሻል አሏት ጊዜው ረፈደ። እሷም ርቃ ተጓዘች ጠፋሽ ከውካታ ተደስታ ይሆናል ማንባይን አይታ ማን ሊሆን ይችላል የልጇስ አባት ያስረገዛት ለስንት ብር ሰጣት? 7000 4000 1000 ወይስ 500? መገመት ይከብዳል ስንቱ ገዝቷት ገብቶ። እናም ልጇን እስክትወልድ ወራቶች አለፉ። ስሜት የገዛቸው ልጆቿም ጠፉ። ጥያቄ ለእናንተ ትመጣ ይሆንስ ራሷን አርሳ ዘሯን ተሸካሚ ወዷን አስተንፍሳ ስንቱ የሮጠበት ገሏን ተላብሳ? ልክ ናችሁ። መምጣቷ አይቀርም አንድ ቀን ለመላ የአብራኳን ክፋይ ጎዳና ላይ ጥላ። ብቻ አትፍረዱ ብዬ ይህንን እውነት አጽፌው ሳላበቃ ልጇን ጣለች አሉኝ እንደ ቀላል ስቃ። እናቴ መባልን የድል ሚዜን ፍቃ። በድንገት አንድ ሕፃን መጣ ከተቀመጥንበት። እድሜው 8 ወር 9 አካባቢ መሰለኝ። በንጹህ ሊና በቁም አስለቀሰኝ። ምን አለኝ? እራበኝ ካለህ አጉርሰኝ፣ በረደኝ ስጠኝ ማደሪያ፣ አኑረኝ እንደ ልጆቼ አውሰኝ እምነት መለያ። እናቴም ስትዞር ዞረባትና በአገሩ ስትልፍ ሐዘና ሳትፈልግ ብታረግ ዜና የጣለችኝ ከጎዳና። አታውቀኝም አላውቃትም የእናቴን ጡት አልጠባሁም። ጨቅላ ሳለሁ በእንቡጥ ዕድሜ ልጄ ብላ ስጠራኝ አልሰማሁም። ጠረኗን አላስታውስም አላውቅም የእናት ትርጉሙ። ከሌላው የሚለያትስ ምንድነው ሚስጥር ቀለሙ? እናት አለክ አልኩት። እናትስ አዎ ነበረኝ ሳትወልደኝ ሳለሁ ከሆዷ በሙቀት ሳለም ታወሰኝ ከሷ ጋር ሳይክል ስነዳ ከእህቴ ከታናሼ ጋር ስንሮጥ ጓዳ ለጓዳ ታወሰኝ። እናትስ አዎ ነበረኝ ጣለች ለጅብ ለአውሬ። እናት የመባል ትርጉሙን ንገሪያት እናት ሀገሬ። ስቃይን በልቼ ሳድር እንዳለል ጌታን ማረኝ። ከእናቴ ውርስ የምለው መጠሪያም እምነትም የለኝ እና እያወቅሁ ኃጢአት ምን ሰራው? የውስጤን አንተው ታውቃለህ። ተገንጣይ ነኝ በለኝ ጌታዬ እስከ ወዴት አለ? አባት አለክ አልኩት። አባቴም ልክ እንደ እናቴ ወደ እኔ መጥቶም አያውቅም። እናቴ ቀድማ ጥላኝ ነው አባቴ በሱ ሳልፈርድም። አባቴ ለምን ግን አልፈለገኝም? ዘመናት ስኖር በአስፋልቱ ማስትሽ ነቅቶ ሲመታኝ ሲረግጠኝ መንገዴ ስንቱ። ያው ላልገባው ማስትሽ መሳቤ ነው እኮ ላለመበገር። እስከ ሞት በእናቴ ናፍቆት በደንበር እስኪጻፍ ነበር። ደንዝዟል ራሱን አያውቅም እያሉ ሲረግጡኝ እናቴ የሚልን ተሳውጣም አልሰሙ። እንደዛ ዱላ ሲጥሉ አህያ የመሰልኳቸው አያውቁም እንደሚመጡ ከአስፋልቱ ጊዜ ጥሏቸው። አረሳም ያደረጉትን አረሳም ስቃይ ህመሜን እንደዛ የረገጠኝ ላገኘው በህይወት ቆሜ። እናም ስቃይን በልቼ ሳድር እንዳለን ጌታን ማረኝ። ከእናቴ ውርስ የምለው መጠሪያ እምነትም የለኝ። ሰማሽ እንዲህ ነበር ያለኝ። ተጠይቅ አንተ ተመልካች የሴት ዘር የሴት ልጅ አማች 9 ወር አርግዛ የአብራኳን ክፋይ ሜዳ ላይ ከጣለች በልጁ እይታ ሴት ማለት ምንድነች? ልድገሙ። 9 ወር አርግዛ የአብራኳን ክፋይ ሜዳ ላይ ከጣለች በልጁ እይታ ሴት ማለት ምንድነች? ቆይ አትፍረዱ። ወደ ኋላ ስንመለስ ወደ እናቱ ቀስ በቀስ ብትሸበችብ ላገኘችው ሴትነቷን ብታረክሰው ገላን ሽጣ የአምላኳን ቃል ብትጥሰው ያላየነው እውነት ቢኖር ተሸሽጎ ከጉያዋ መንገድ ሲጣል ጨቅላ ልጇ እውነታው የታመመች እናቲቷን ለማሳከም ብትሸጥ ገላ ለወራቶች ተፈትና ስትጥለው ያንን ጨቅላ እንዴት ይሁን የእናት ህመም ራስ ማጥፋት በራስ አለ ያለፈችው ሺህ ፈተና አንድ እናቷን ልታቀና ግና ከታመመች ከእናቷ ከወራቶች ወርቃ ላታሳድግ ልጇን ልትወልድ ተደብቃ ጡቶቿ የወጓት ልቧም ተሰባብሮ ለመጣር ወሰነች ልጇን ማርቆ። እሷም ህመም ለብሳ ህፃኑም ተጣለ ውስብስብ ሕይወቷ እንደዛው ቀጠለ።
ባገኘችው አልፊ ገንዘብ ውድ እናቷን ብታሳክም አቃታት እናቷ ከሞት ልታገግም ሮጠው ዶክተሮች ቢረባረቡባት ሴኮንድ አልጨመረች ከተሰጣት ሰዓት ማስነሳት ብትሻ ውድ እናቷን ደረት ደልቃ ዶክተሮችና ሰው አለቀሰች ተንሰቅስቃ እናቷን ማረፈች ዳግም ተሰበረች በዚህ ሁሉ ስቃይ ከማን ጋር ነበረች ጥያቄ መሞቷን የሰሙ ዘመዶች አበሩ ድል አድርገው ደግሰው እናቷን ቀበሉ መተው ያልጠየቁ እናቲቱ ታመው ሰርግ ቤት አስናቁ ዘመድ ተሰብስበው ይመግቡ ጀመር ክትፎ አይቤድ ሁለት በሼፍ አስከሽነው ይገርማል ሰው እናማ ለእናቷ ስትል ገለዋን ነገደች ልጇን መንገድ ጣለች ዋጋ ብትከፍልም እናቲቱ ሞተች ከዚህ ሁሉ ጀርባችን ሴት አበደች እናት ልጄን አለች ከአስፋልት ዳር ዋለች አበደች ይቺ ባለ ተስፋ ህልም የምትለው ሁሉም ታሪክ ጠፋ ለእናቷ ስትል እናትነት ፋቀች ራሷን አጣችው በአምላኳ ፈረደች አበደች እና ለእናትሽ ስትይ ገላሽን ሳትሸጪው 9 ወር ግዘሽ ልጅሽን ሳትይው ልጅሽ መንገድ ወጥቶ እናትሽን ሳትቀብሪ በማሽ እናትሽ ቀን ድግስ ሳትጠሪ ምታረጊው ጠፍቶሽ እንደሷ ሳታብጂ ወየው ይፈርጂ ህመሟን ሳታዩ እንደሷ ሆናችሁ እስኪ ተጠይቁ በማን ፈረዳችሁ የተጣለው ጨቅላ ቢታይ ከመንገዱ ራሷን ባጣችው በዚች ምስኪን እንስት ወየው ይፈርዱ አትፍረዱ ግን በእነዚያ እጆችሽ ልብ መሳት ትችያለሽ የተሰበረ ልብ ጠባሳ ያለበት ህመም የታቀፈ ሰላም የጠፋበት አይተሽ ታውቂው ሆነ አይነቱ ተስይልኝ ይሁን ተስፋውን ማጣት ነው ግና ብትችይስ መሳሉን ብታውቂስ ከአንቺ ያለው ቀለም ይህንን ይገልጻል የወጠርሽው ሸራ ህመሙን መሸከም አቅም ይኖረዋል ሸራውን ተው ቀለሙን ተው ችሎታሽን ቢሆን እንዳሉት ድንቅ ነው የተሰበረው መኖርን ተነጥቆ ከራሱ የራቀው የትናንት መልኩ ዛሬ ላይ የሌለው ተጎድቶ የቀረው አንዲት ሴት ነበረ አምኗት ባፈቀረ እስኪ እሷን ሳይልኝ መልክሽን ካወቅሽው እኔ ማለት ያኔ የድሮ ያንቺ ሰው
የመሶበ ወርቅ የአራተኛ ዓመት በዓላቸውንና ደስታቸውን እንድካፈል ተደርጊያለሁና በዚህ አጋጣሚ ልጄንም እንድትካፈል፣ እንድትጎብዝ፣ እንድትበረታ በወቅታዊ እውቀት እንድትጨምር ስላደረጋችሁልኝ የመሶበ ወርቅ አባሎችን በሙሉ ላመሰግን እፈልጋለሁ። ትልቅ ከፍታ ላይ እያንሰራሩ ያሉ ልጆችን እነዚህ የምታያቸው ድንቅ ችሎታ ያላቸውን ልጆች እያፈራ ያለው ማለት ነው መሶበ ወርቅ ፕሮዳክሽን። ካላቸው ልፋት አኳያ ገና ብዙ ያሳዩናል ብዬ ተስፋ አደርጋለሁ። እንደ አዲሽናል መጨመር የምፈልገው ዛሬ በነገራችን ላይ እንደ አጋጣሚ ሆኖ በስራም ብዙ ጊዜ የኪነ ጥበብ ምሽቶች እናዘጋጃለን። እንደዚህ አይነት መልእክት ግን ያለው እንትን አጋጥሞኝ አያውቅም። ይህንን መድረክ ስላገኘው ምናምን ሳይሆን በስራ አጋጣሚ ትላልቅ መድረኮች ብዙ ኦዲየንስ ያለበት ኪነ ጥበብ ምሽት አዘጋጅተን እንደዚህ አይነት ፍሬያማ መልእክቶች የተላለፉበት አጋጥሞኝ አያውቅም። ድንቅ ነገሮች የተማርንበት ስለ ሴቶች ጥቃት፣ ስለ ዳግም አድዋ ብዙ ነገር ያየሁበት ስለሆነ በጣም የሚበረታታ መልእክት ያለው ስለሆነ በጣም ደስ ብሎኛል። ከዚህ በመቀጠል እኛም እንዳስተዳደር ወንድሜም እንዳለው ከጎናቸው መሆናችንን ላረጋግጥላቸው ፈልጋለሁ። በየትኛውም አጋጣሚ እንዳስተዳደር ከነሱ ጋር በየትኛውም በሚፈልጉት ልክ ድጋፍ ለመስጠት ቃል እገባለሁ። አመሰግናለሁ። ክብረት ይስጥልኝ።